ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ላይክ፣ ሰብስክራይብ፣ ሼር አድርጉ ማለት ነው ቻናሌን። እና ዛሬ ወጉ ደርሶኝ ሙንጌራ እየደፋሁኝ ነው ማለት ነው። እስኪ ከመጨረሻ አሳያችኋለሁ ማለት ነው እንዴት እንደሆነ። አሁን ተሰር ስለነደበት ተላይ ደግሞ ልረበረብ ነው ማለት ነው። ኢንሻአላህ እስከ መጨረሻ አሳያችኋለሁ። የመጀመሪያውን ሊጡን ሳደርግ ካሜራው ጋር አልተመቸኝም ነበር፣ ሰው አልነበረም ማለት ነው። ብቻዬን ነበርኩኝ። ለዛ ነው ቪዲዮ ያላረኩት። መጀመሪያ ሊጡን ታረግና ተረበረብና በዚህ መልኩ ደግሞ ታላይ ረበረብኩት ማለት ነው። እስኪ እንግዲህ ዛሬ ወጉ ይድረሰኝ ማለት ነው። ተመጣው በነገራችን ላይ ሙንጌራ ዲብቻ አላቅም፣ ግን በእንትን ነበር በፓትራ ተደጋገርኩት ባለፈ። ዛሬ ደግሞ እስኪ የሆነ ዘመድ ያለሁኝ ብዬ እንዴት ተፈታፍ እያልኩ ነው ማለት ነው። እንዴት ነው ኢትዮጵያ ምድጃ ላስታውሳችሁ። ታላይ በዚህ መልኩ አያያለሁ፣ ግን በደንብ ፍልጥ አረግበታለሁ። ያው እንትን ልበል ብዬ ነው፣ ፍልጥ ላምጣ ብዬ ነው እንጂ ኢንሻአላህ። እዚህ ደግሞ ዝግ እንዲጃለ የታስታውሳችሁ፣ ግን በጣም ትንሽ ጠባውና በይቱ ትናንትና ምጣድ ተጋግሮ አመዱ ገና ተኩስ ውሃ ተርከፍክፎበት ነበረ። አሁን ተጠራርጎ ይጣላል ማለት ነው። እንግዲህ ይሄ ነው ከዚህ ጋር ተርከፍክፎ እንዲደቅ ስጋ ይጣላል ማለት ነው። እንግዲህ ከስርም ታላይም እያነደርኩበት ነው። ተስር ያለውን ቀነስ አድርጌዋለሁ አሁን፣ ምክንያቱም ቢነድበት ነው የቆየው። ከላይ ያለውን ነው እያነደርኩ ያለሁት። ቢሆንም ግን ይቀረዋል ብዙ ማለት ነው። እና እስኪ አበረታቱ። ኢትዮጵያ ተመጣው ምነግራችሁ ነገር እስካሁን ድረስ እያጫወተኝ ያለው ምን እንዴት አውቃላችሁ? ጉፋኑ ላይ በጣም ነው በቃ እንጃ ምንም ሊለቀኝ አልቻለም። አንድ ሳምንት ይለቀኝና አንድ ሳምንት መልሶ መልስ ይላል። እና እንጃ አየሩ እስካሁን ድረስ ያልተስማማኝ በጉፋን በኩል ብቻ ነው። ሌላው እንግዲህ ተመሳስል ያለው ኢትዮጵያ ጋር ማለት ነው። በሌላው በኩል ተለማምጃለሁኝ ማለት ነው። እና እንግዲህ ያን ይመስላል የኢትዮጵያ ኑሮ። ኑቶሎ እናንተማ ይዟችሁ እንዲያትፈሩ። ታላይ ብረት ነው በነገራችን ላይ። ታሰር ያለው ደግሞ ምጣድ ነው፣ የሸክላ ምጣድ ነው ማለት ነው። እሺ ይሄና ታሰር ያለውንም ላንዲበት ትንሽ ጨርሶ እንትን እንዲሄድ ማለት ነው። ያው ቀለል ይበልለት ብዬ ነው፣ ምክንያቱም ሲነድ ስለቆየ። ግን ሊጡን ሳረግ ምናምን በአንድ እጄ ሊጥ በአንድ እጄ ደግሞ እንትን ለማድረግ በጣም ደብሮኝ ነው ካሜራ ለማድረግ ማለት ነው። እና እስኪ ደግሞ መጨረሻውን አሳያችኋለሁ ሲወጣ። እስኪ ለአሁኑ ይበቃል ይመስለኛል። እሳት ጤስ እንዳይጤሳችሁ አይመስላችሁም? ቆይ እኔ የምለው ሲደርስ በኮባው ትሸተ ነው ቢታወቀው ይባል ነበር። ዱሮ አያት የተቀደሰ ነበር የዱሮ ሰው ሆንኩ እና በማናፍንጫ ተሸቶ ነው የሚታወቀው ነው የምላችሁ። ጉፋን ጠቅጥቆ ይዞኛል እኔ እንደሆንኩኝ። የሚገርም ጉፋን ነው የያዘኝ። ስለዚህ በድል ያውጣሽ ይውጣ ነው የሚባለው። ታዲያ እኔ እንግዲህ እንዴት ብዬ እንግዲህ እንደው ወጣ ገባ በለቤቱ ልባል ነው መሰለኝ ሙያዬ ማለት ነው። ሰምታችኋል። የምር ላይክ ሰብስክራይብ ሸር አድርጉኝ። እውነት ለመናገር ተፈጠርኩም ለመጀመሪያ ጊዜ ነው እንደዚህ ስደፋ። ታመጣሁ በርግጥ በእንትን በፓትራ ጋግሬያለሁ ሁለቴ። በዚህ ግን አላቅበትም ስላችሁ እንደዚህ ትልቅ ነገር ነው አዲያመላችሁ እንጂ አብዛኛውን ጊዜ ነው የተመጣሁን በብረት ድስት ነው መጋገረው ቁርስ ምናምን እንጂ እንደዚህ ታጣም የለብኝ። እሺ አሁን እንደዚህ ጠፍቷል፣ ጨርሻለሁ። እንጨት ነው ለመጠን እንደዚህ አውርጃለሁኝ። እዚህ ጋር ከፈት አድርጌ ያለው ብዬ ትንሽ ገባ በላለች አመዱ እንደገባብኝ መጠጥ ያርገውና እንደዚህ ስጠርቀዋለሁ መጀመሪያ ማለት ነው። ምክንያቱም ይሄ እንዳይገባብኝ፣ ግን ቢገባም አያገኘውም ዳን ነው ኮባው በደንብ ስለደረደልኩለት ካላይም ታሳይ። ይሄ ሸክላ ነገር እንጃ ግን ተታች ታላረራ ቆንጆ ነው። ታላይ ኢንሻአላህ ታላይ እንኳን አሪፍ ነው።
ለምን ተዝ እንዲቻል ያቻታለሁ በዚህ እንዲቻል ማለት ነው። ያው ታች ነው ሸክላ አይታመንም አንዴ የተሰማ እንግዲህ በዚህ መልኩ እዚህ ደረጃ ደርሷል። ተከፈተ ደግሞ እናየዋለን አብረን ማለት ነው። እሺ ላይክ ሰብስክራይብ ሼር አድርጉኝ። የምር ነው የምላችሁ፣ አበረታቱኝ። እስኪ የዩቲዩብ ብር አይቆጥርልኝም በነገራችን ላይ ምክንያቱም ሰዓት የለኝም። ሰዓት 300 ሰዓት ብቻ ነው ያለው። ዶላር ለመቁጠር ገና 4000 ሰዓት ምናምን ነው የሚያስፈልገው። 4000 ሰዓት ሾርት ቪዲዮ ደግሞ 1 ሚሊዮን ቪዲዮ 1 ሚሊዮን እይታ ሲኖረው ነው የዛኔ ነው ሞኔታይዝ ሆኜ ብር ለመቁጠር የምደርሰው። ስለዚህ ቢያንስ እንኳን ብር ባልቆጥርም ቻናሉን አሳደጉልኝ። ነገ ተነገ ወዲያ ከፍ ብሎ ተስፋ ሊኖሩ ይችላል። የሚቀንስባችሁ የለም የሚጨምርባችሁ። እውነት ለመናገር የምር አበረታቱኝ። አላሳዝናችሁም። እኔ ስህተታችሁ አይደለም ወይ? እና ደግሞ ትእዛዝም እዘዙ፣ እቃ እዘዙኝ። ኧረ እንዲሁ እንዴት ያላችሁ ናችሁ? እዘዙኝና እየገዛሁኝ ያስረክብላችኋለሁ ወደምትፈልጉት ቦታ ማለት ነው። ስለዚህ ትእዛዛችሁንም ጠቅ አድርጉ፣ እኔም ተፍ ልበል ማለት ነው። ቁጭ ከምል ስራ ፈጠሩልኝ እስቲ። አለዚያ ደግሞ ቤዛ ላኩልኝ ወዲዛው ልንጣ። ምነው እኔ ቁጭ ብዬ መዋል አለብኝ ቤት? ይሄንን ያላገኛል እንዲያትሉኝ። ኧረ በሆነ ነገራችን ላይ ቅምጥ በጣም ያስጠላል። እውነት ነው መናገር የምር ነው የምላችሁ። የሚዲያም ስራ ምን አለኝ ያስብላል ቁጭ ብሎ መዋል። ብቻት እንግዲህ ከፍቻታለሁኝ። ማሻአላህ ከላይ ማሻአላህ ነው እንደምታችሁ ማለት ነው። ያ ሰላም አይ ከላይ እንደማያጥ ተማምኔበት ነበር እኔ። በዚህ ጋር ላቦቱ ትንሽ ረጠብ ብሏል። ይህን ይመስላል። ከላይ እንግዲህ ገና ገብቼው ጨረስኩኝ። ያው ባንድ እጄ መግለጽ ስለማልችል ይቅርታ ማለት ነው። ከላይ ላሳያችሁ ብዬ ነው እንጂ ትመስላለች እንግዲህ ማለት ነው። ይሄን ቅጠሉን አንስቼ ተጨርስ ደግሞ አሳያችኋለሁ አውጥቼ። ይሄውና እንግዲህ የተለየ ይሄንን ይመስላል ማለት ነው። ያው ይሄ ኮባ ዳቦ እንግዲህ ችግሩ ይነቃል። ይሄው ልቅቷል። ይሄ ጠቆር እንትኑ ደግሞ ይሄ ማነሳዋለሁ ጥላሸቱን ቁጭርሽ ኢንሻአላህ። ይሄ ኮባው ያረረው ማለት ነው። ይሄ በእኖበታል። በዚህ በክፍቱ አነሳታለሁኝ። ትመስላለች ከላይ ማለት ነው። ማሻአላህ ይምር የሚያምር የኔ ደግሞ እናንተ አስተያየታችሁን እስቲ ስጡ ማለት ነው። ከዛ ከታች ደግሞ እስቲ ነው የሚገርም ነው። ታች እንግዲህ እናንተ ደግሞ ላይክ ሰብስክራይብ ሼር ማድረግ ተቃታችሁ ታውት። የምር ነው የምላችሁ። እንዴ ስለብቻ ታይቻችሁ ምነው ለኛ ነው እንዲያብላሽን እንዲያብትሉኝ። አንድ ቀን አበላችኋለሁ እናንተንም።